እንዲሁም አውገረድ ሽባሺ የሚባሉ ወደ ደቡብ ውስጥ ናቸው። ትልቅ ወልየት አሉ። የቆዩ ናቸው። በጣም የቆዩ ካለፉ የቆዩ ወልይ ናቸው። የአላህ ወልይ ሴት ናቸው። እሳቸው አሁን በቅርብ ጊዜ አባታችን ማይባር የሚባል ትልቅ ሼኽ ቦታ አለ። እዛ ይቀመጡ ነበረ። የተወሰነ አመታት እዛ ኑረዋል። እዛ ያለን አንዲት ትልቅ ባልቴት መጡ አሉ እና በጣም በረጅሙ የተሰካ ሙስባህ ይዘዋል። ዚክር ይዘክራሉ። ምግብ አይቀምሱም አሉ። ጭራሽ ምግብ እንደው ምግብ ሲመጣ እንደዚህ እንዳይሸታቸው አፍንጫቸውን ይይዛሉ። በዚህ ሐለት ሳምንት ተቀመጡ። ሰውም ጋር አይነጋገሩም። ዚክር ብቻ ነው። ልክ በሳምንታቸው አንተ ደረሳ ናዶሪ ሆና ዘይረኛሉና ይዘውኝ ገቡ አሉ። ይዘውኝ ገቡ። ቁልፍ ይዝ ነበረ። ዶሪሁን ከፈትኩላቸው ገቡ። አሰላሙ አለይኩም ያ ወልይ አላህ ብለው ሲያናግሯቸው በጣም ይሄ ነው የማይባል ድምጽ እንደዚህ ግም የሚል ድምጽ ሆድ የሚያናሽር ድምጽ ሰማሁኝ አሉ ከዶሪሁ ውስጥ። ይሄ ነው ማለት አልችልም። ረጅም ሰዓት አወሩ አሉ። ተነጋገሩ፣ አወሩ ረጅም ሰዓት። እኔ በር ስር ቆም ያለሁ። ጨረሱ። ሲጨርሱ ሀያ ሸኘኝ አሉኝ አሉ። ወጣን። እንትን ጎራ ላይ ነው የሐሪማው ጎራ ላይ ነው። በበታቹ እንደዚህ ገደል ነው። ወደ ጎራ ወደዛ ወደ ገደሉ በኩል ብቃልንና አውቀኸኛል የኔን ሲሉኝ እኔ አላወቅኳችሁም አልኳቸው አሉ። እኔ አውገረድ ሽባሺ ማለት እኔ ነኝ። ካለፍኩኝ ቆይቻለሁ። የመጣሁት እዚህ ለስቲጋታ ነው፣ እርዳታ ለማድረግ ነው። የማይባር ሼኽ ጌሾ ተተከለብኝ ላይና ጀሚዑል አውሊያ ድረሱልኝ ብለው ጩኸው ጀሚዑል አውሊያ ተሰብስቦ ይሄንን ኃላፊነት ላንቺ ሰተንሻል ሂደሽ አስነቀልላቸው ብለውኝ ለዛ ነው የመጣሁት አሉኝ አሉ። እና በይሄ ወፍ ዘራሽን በምንም እየተራባ አካባቢው ላይ ጌሾ በስቶ ነበረ። ኸሚስ ዱዓ አለ። ሰው ይሰበሰባል። ሲሰበሰብ ያወራል። አረሄን ጌሾ ከሸኾቹ አካባቢ እንንቀልተው ጥሩ አይደለም ይባባልና ቀጠሮ ይያዛል። ይረሱታል። መሽጉል ናቸው፣ በስራ በጣም ቢዚ ናቸው። ይረሱታል። በሳምንቱም ይሆነው የዛን ጊዜ እኚህ ሴትዮ በመጡ ሰዓት በቃ እስከዛሬ ዝም ብለን እያወራን እንቶ ነበረ፣ ዛሬ የመጨረሻ ውሳኔ ነው ብሎ ንቅልቅል አድርገው ጣሉት አሉ። እሳቸው እዛው እያሉ አልተናገሩም፣ ንቀሉ አላሉም። ብቻ የመጣሁት ለዚህ ነው እና እንግዲህ እንተዋወቅ አሉኝ አሉ። ወደፊት ሐጃ ሲሸግርህ ጥራኝ እንተዋወቅ ብለውኝ ካጠገቤ ጠፉ አሉ። ይሄንን አባታችን ናቸው የነገሩን። ከዛ ጠርታችኋቸው ታውቃላችሁ አሏቸው። እኔ ጌታዬ ያለ ሌላ ሰውም አልጠራም አሉ። በጣም ሙስተቂም ናቸው። ከአላህ ጋር ስለተዋወቁ ይሄን ሲሉ ሰማኋቸው። እና ያለፉት እንኳ እስቲጋሳ ያደርጋሉ ማለት ነው። بعد وفاتهم አንቢያዎች አውሊያዎች ካለፉ በኋላ እንኳ ይጠቅማሉ። ለዚህ ካለፉ በኋላ ለመጥቀማቸው ዋነኛው ማስረጃችን የነብዩላህ ሙሳ አለይሂ ሰላም እዛ ሶላት ያስቀነሱልን። ይሄ ትልቅ ጥቅም ነው ለኛ። ከ50 ሶላት ወደ 5 ያስደረጉልን እሳቸው ናቸው። ያንተ ኡመቶች ضعيفዎች ናቸው አይችሉም ብለው ያስቀነሱልን። ይሄ አንዱ ማስረጃ ነው ማለት ነው። እንዲሁም በሐዲሳቸው ነብያችን አለይሂ ሰላቱ ወሰለም መኖሬም ለናንተ ኸይር ነው መሞቴም ኸይር ነው አሉ። ስኖር የሆነ ጥያቄ አምር ሲያስቸግራችሁ ስትጠይቁኝ ለዛ ማብራሪያ ከአላህ ዘንድ ይመጣላችኋል አሉ። ካለፍኩም በኋላ ደግሞ ስራችሁ በኔ ላይ ነው የሚያልፈው አሉ። ኸይር ስራ ሳይ አላህን አመሰግናለሁ፣ መጥፎ ስራ ከናንተ ሳይ ደግሞ አላህን እስትግፋር ለምንላችኋለሁ፣ ምህረት ለምንላችኋለሁ ብለዋል። እና የአላህ ሰዎች አይበሰብሱም፣ አፈር አይሆኑም። የቀልብ በሽታ ያለበት ሰው ብቻ አሟት ያመለካችሁ ይላል። ይሄ ትልቅ ስህተት ነው። እንድንጠነቀቀው ነው በዚህ በመካከል ጣልቃ የምናስገባው ማለት ነው። እንዲሁም መውላና الشيخ الداني الثاني ፊቅህ ጎጃም ቀርተዋል። ጎጃም ማለት በዚህ ወደ ከኮምቦልቻ ወደ ባቲ ስንሄድ በስተግራ በኩል ነው። ትልቅ የፊቅህ ሐድራ ነው፣ መሽሁር ነው። አወሎቹ ጎጃሞች ጌታቸው መሐመድ ሷዲቅ የሚባሉት ሙደሪስ ብቻ 100 አውጥተዋል ይላሉ። 100 ሙደሪስ في جميع انحاء البلاد በአገሪቱ አካባቢዎች በጠቅላላ። ኢማሙ ሻፊዒ ዛሂር ዛታቸው ታይቷል ይባላል። እና እዛ ቦታ ላይ ነው የቀሩት ዳንዩ ሳኒ። እዛ ሲቀሩ አንድ ጓደኛቸው
ያወሯቸው በሰነድ ነው። ለማንኛውም አሁን እንዳይብዛዛ ልተወው ሰነዱን። ጓደኛቸው ምን አሉ? ከጀማዓው ብዛት የተነሳ ኸልዋውም ይሞላል፣ በአካባቢ ያሉ ጥላዎች ዛፎች ሰው ይሞላቸዋል። ለወንድሞቼ ጥላውን ለቅቄ እኔ ፀሐይ ላይ ልሁን ብሎ ፈንጠር ብሎ ፀሐይ ላይ ተቀምጠው ሲሞጥሉ በየቀኑ ዳመና እንደዚህ ከበላያቸው ትንሽ ዳመና ጥላት አድርግላቸው ነበር። ልክ ነብያችን አለይሂ ሰላቱ ወሰለም ላይ እንደተሰራው ሁሉ ማለት ነው። ይሄም እንደዚሁ ያሉ ወሬ አይደለም፣ በሰነድ ነው። የጭሳ ሸኽ ናቸው ይሄን ያወሩት። የልጃቸው ልጅ አውርተዋቸው አንደኛ ሷሂብ ናቸው የነገሩ እና ተቅዋቸው እዚህ ድረስ ነበር። እንዲሁም ሼኽ ሐጦ መስጂድ አዲስ ተሰርቶ ዳና ላይ በዳንዩ ሳኒ ጊዜ ድንጋምና ይሄ የተቆፈረው ድንጋ ነበረ። ሲረግጡት ድንጋው እንደ ጥጥ ነበር እንዲህ ወረታች የሚሰረጎደው ይላሉ። ይሄንን በአይናቸው አይተው ነው የተናገሩት። ሼኽ ሐጦ ከሳቸው ያዩ ሰዎች ናቸው የሰሙ ሰዎች ናቸው የነገሩ እና ከራማዎቻቸው በጣም ተቆጥረው የሚያልቁ አይደሉም ማለት ነው። እንዲሁም ሼኽ ሁሴን አህመድ የሚባሉ የእጁ ሰው ናቸው። የዳንኤል አወል ደረሳ ናቸው። ቂራአት ብዙ አልገፉም፣ ግን በጣም ተቅይ ናቸው። ከሼኾቹ ጦሪቃ ይዘዋል። የሼኾቹ ሰው የሚባሉ ናቸው እና በሄዱበት አካባቢ መውሊድ ይደረጋል። አካባቢው ሰው ይሰበሰባል። የነዳንይን ቂሷ ሲናገሩ በዛው ያለቀሰ ሰው ይተውብታል፣ ካለበት ወንጀል ይተውብታል። የመሸይኾቻቸውን አውሳፍ ሲናገሩ እና በሼኾቹ ቂሷ ነበር ዳዕዋ የሚያደርጉት፣ ሰውን ኢርሻድ የሚያደርጉት፣ ሰውን የሚያቀኑት ማለት ነው። አንድ ጊዜ ጎንደር ሂደው የጎንደር ሰው በጣም እንደው ወደዳቸው። እየተሰበሰበ ዱዓ ያደረገ መውሊድ እየተባለ ሼኾቻቸውን አጫውቱን እያለ ሰው በጣም ተመስጦ ሲያዳምጥ የተወሰነ ቀናት እንደቆዩ ቃልቾቹ አንዳንድ ቃልቾች መቼም እኔ አሪፎቹን ያላገኘ ሰው ትንሽ ቀልቡ ላይ ትንሽ ሐሰድ ምቀኝነት ሊኖር ይችላል። ይሄ እንደዚህ አይነት በሽታዎች የቀልብ በሽታዎች በጥሩ መሻይኾች በሼኽ ሙረቢ ነው ከቀልብ ላይ የሚፋቀው ማለት ነው። እና ያን ያላገኘ ሰው ምቀኝነት ያዛቸውና ኪታብ ፈስሩልን ብለን እዚህ ሁላ ሰው መካከል እናዋርደውት እነዚህን ሰውዬ ተባብለው ሁለት ቃልቾች ናቸው ይመካከራሉ። ከዛ ሐድራው እንደተመረቀነ ሼኽ እንግዲህ ከትልቅ ቦታ ነው የመጡት እርሶም ትልቅ ሰው ነውትና ኪታብ ይፈስሩልን ብለው ጅምር አደረጉባቸው። ሲያደርጉባቸው በጣም ደነገጡ። እንግዲህ ኪታብ ለመፈሰር የሚያስችል ዒልም የላቸውም እና ዳንኤል አወል ትዝ አሉኝ አሉ። ከዛ መጡ አሉ። ከዳና ሲመጡ አያቸዋለሁኝ አሉ። ካለፉ በኋላ ነው ዳንኤል አወል እንግዲህ መጡና አጠገቤ ቁጭ አሉ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሲል ያ ቃልቻው ሰለላሁ ዐለይሂ ወሰለም በለው ብሎ በጆሮዬ ይነግሩኛል። ሰለላሁ ዐለይሂ ወሰለም አንድ ሲቀራ የዛን ተፍሲር በጆሮዬ ሲነግሩኝ ስፈስርለት እሱም ማያውቀውን ተፍሲር ሁላሳቸው እየነገሩኝ ስፈስርለት ደነገጡ አሉ። እነዛ ቃልቾች በጣም ደነገጡ። እንደገና ጉልበቴ ላይ ወደቁ አውፍ በሉን ብለው እና የኛ ሼኾች ለጭንቅ ደራሽ ናቸው እያሉ ያለቀሱ እያወሩ ነው አሉ። እና መሻይኾቻችን በጣም ብዙ ነው ከራማቸው፣ ተቆጥሮም የሚዘለቅ አይደለም ማለት ነው። አላህ መሐባቸውን አላህ ይወፍቀን፣ ምንወዳቸው ምናከብራቸው አላህ ያድርገን። እሳቸውን ከመጥላት አላህ ይጠብቀን። ትውልዱንም በእሳቸው መስመር የሚጓዝ አላህ ያድርገው። እሳቸውን ከሚያስጠላ በሽታ ሁሉንም አላህ ይጠብቀው። በተለይ ወጣቱን አላህ ይጠብቅልን። وبالله التوفيق وصلى الله وسلم على سيدنا محمد وعلى آله وصحبه وسلم.